ሰላም ሰላም ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ የክለባችን አፕዴት የሆኑ ጉዳት ዜናዎች አሉ። ክለባችን ስል ደግሞ የማንቸስተር ዩናይትድ እንግዲህ የማንቼ አቀንቃኝና ንቁ ደጋፊ ነኝ። ሊሳንድሮ ማርቲኔዝ ተመልሷል። ሜሰን ተመልሷል። ሜስ ማዝራዊ አይታወቅም። በዝርዝር ስናየው ማቲያስ ዴሊት ኃይለኛ ሊባል የሚችል የጀርባ ጉዳት በቶተናም ጨዋታ ከደረሰበት በኋላ ለ86 ቀናት ከሜዳ የራቀ ሲሆን እስካሁን የሚመለስበት ቀን በግልጽ አልታወቀም። ሜሰን ማውንት አነስተኛ የምንለው አይነት ጉዳት ነው በትሬኒንግ ወቅት አጋጥሞት የካቲት ወር ላይ የፉላም ጨዋታ 3-2 ካሸነፍ ጨዋታ ላይ ውጪ አድርጎት ከቪላ ጋር ላለብን ጨዋታ ይደርሳል ተብሎ ይጠበቃል። በሶስተኛ ላይ የምናየው የፓትሪክ ዶርጉ ነው። መጠነኛ የምንለው አይነት የሃምስተር ጉዳት ስለነበረው አርሰናልን 3-2 ያሸነፍንበት ጨዋታ ላይ አጋጥሞት እስካሁን ከሜዳ የራቀ ሲሆን መጋቢት ወር መጨረሻ ይመለሳል ተብሎ ይጠበቃል። በአራተኛ ላይ የምናገኘው ሊሳንድሮ ማርቲኔዝ ነው። እሱም አነስተኛ ጉዳት ከኤቨርተን ጨዋታ በፊት አጋጥሞት ካለፉት 3 ጨዋታዎች ከሜዳ የራቀ ቢሆንም ወደ ትሬኒንግ የተመለሰ ቢሆንም ቪላ ጋር ላለን ጨዋታ በቋሚነት ይጀምራል ተብሎ ይጠበቃል። አምስተኛ ላይ ሜሰን ማዝራዊ ነው። ባለፈው ከኒውካስትል ጋር በነበረን ጨዋታ ላይ በጉዳት ተቀይሮ መውጣቱ የሚታወስ ሲሆን ነገር ግን ጉዳቱ ቀላል ያለ ስለሆነ በቪላ ጨዋታ ልናየው እንደምንችልም ይጠበቃል። እስቲ ቤቱንም ፎሎ አድርጉ፣ ሼር፣ ላይክ፣ ኮምፕሊት በማድረግ ተባበሩኝ። መልካም ጊዜ ነው።